ያው ቁርአን እንዳነብ ስትለኝ እኔ ቁርአን ማንበብ አልችልም አልኳት። ያኔ አረብኛም ማላነብ መስሏት ነው። ከዛ ሼክ ጋር ወሰደችኝና የአማርኛ ቁርአን ገዛችልኝ። ከዛ ምንም አላልኩም፣ ዝም ነው ያልኩት። ተቀበልኩኝ። ከዛ አንብቢ ስትለኝ እሺ አልኩኝና አስቀመጥኩኝ ማለት ነው። አስቀመጥኩኝ። እኔም ማለት በቃ ወይ እግዚአብሔር ገልጾልኝ ማንበብ እችላለሁ ብዬ ዝም አልኩኝ። ተቀበልኩኝ ቁርአኑን። ከዛ እንደሚሰገድ አሳየችኝ፣ ሰግዳለሁ። ከዛ በመሃል ላይ ግን የሆነ በቃ ልሰግድ ስል እመብርሃን ትመጣና ፊቴ ትጋረዳለች። በፎቶዋን አያታለሁ፣ ልጇን አቅፋ እንዲህ በሰማይ ላይ ስትሄድ አያለሁ፣ በህልሜ አያታለሁኝ። ከዛ ደግሞ በቃ የረሳሁት ነገር ቢኖር እንደዚህ ሻሃዳ ምናምን የተባለ እንትን ሻሃዳ የተቀበልኩለት ማለት ነው። በህልም በቃ የሆነ ጥቁር ነገር ለብሶ እጄን ይዘኝና እኔ ወደዚህ ይለኛል፣ እኔ ወደዚህ የማረሳው ነገር እኔ ወደዚህ ይለኛል። ከዛ ደግሞ በአንድ በኩል ደግሞ በቀኜ ደግሞ የሆነ ጨለማ ውስጥ ሆኖ ብርሃን አለ ልክ ነይ፣ እሱም እጁን ይዘረጋል። ይሄኛው ደግሞ በግድ ከግራዬ በኩል ደግሞ ያለው በጣም ይጎትተኛል ወደ ራሱ ማለት ነውና 3 ቀን ተደጋገመብኝ ይሄ ህልም ማለት ነው። ከዛ አመነታና ቀጥ ብዬ መሃል መንገድ ላይ ቆማለሁ። ስቆም ያኛው ከግሬ ያለው ጥቁር ነው፣ ጨለማ ነው። ከወዲ ያለው ደግሞ ብርሃን ትንጥዬ ብርሃን ጭል ትላለች። ከዛች ብርሃን እኮ እፍ ብሏት ትጣፋለች ምናምን አላልና ቆማለሁ። ግን እንደዚህ 3 ቀን ከመጣብኝ ወዲህ በቃ ውስጤ ይጨነቅ ነበረ። ስሰግድ መብርሃንን አይ ነበረ፣ ስሰግድ የስላሴዎችን ስዕል አይ ነበረ። ከዛ እንደዛ እያልኩኝ መስገድ ጀመርኩኝ። እስከ 1 አመት ድረስ እንደዛ ቆየሁኝ። ከዛ 1 አመት ቆይቼ እንግዲህ እየሰገድኩ ምን እያሉ ከ1 አመት በኋላ ጾም ነበረ። የረመዳን ጾም አለው። ከዛ እየሰገድኩ እያለሁ ከ1 አመት በኋላ በቃ ያንገበግበኝ ጀመረ የሃይማኖቴ ነገር ማለት ነውና ከዛም በኋላ በቃ እነሱ ሲወጡ ቴሌቪዥን ከፍታለሁ። ቴሌቪዥን ከፍትና ልክ ቤተክርስቲያን አዳምጣለሁ። ከዛ እንደውም ሬሞት ሁሉ ትደብቅብኛለች፣ እንትኑን ሁሉ ይዛብኝ ትሄዳለች። ይሄ ዋናውን እንትን ማለት ነው እንዳላገኝ ዲሹን ኋላ ትነቅለና ትንጥዬ ናት፣ እሷን ይዛብኝ ትሄዳለች ማለት ነው። መገናኛው ከላይ ዲሽና ቴሌቪዥኑን ማገናኛ ብዙ ቀን ቤተክርስቲያን ሳዳምጥ መታብኝ ማለት ነው። እና መታኝ። 1 ቀን ትዝ ይለኛል መታኝ፣ የሌለ መታኝ። አንቺ እኮ ሙስሊም ነሽ ለምንድነው እንደዚህ የምታረጊው ብላ እንደዛ እያደረገች ሬሞቱን እየወሰደችብኝ መሄድ ጀመረች። እና ግን ሁሌም በቃ መብርሃን ትመጣለች፣ ነይ ወደኔ ትለኛለች፣ ነይ አስተምርሻለሁ ትለኛለች። ከዛ በቃ እኔም ለማንም አልተናገርኩም። በዛን ጊዜ ደግሞ ስልክ እጄ ላይ የለም፣ በሷ ነው የምደውለው። በወር በሷ ስልክ ነው የምደውለውና ያው እንደምታውቁት ብዙዎቻችሁ ስልክ ሳውዲ ላይ ብዙ አይፈቀድም በፊት። እና እንደዛ እያደረኩኝ ያው ከ1 አመት በኋላ በቃ ሃይማኖቴ ከነከነኝ ጀመረ። ከዛ ያንን እያደረኩ ያለው በቃ እሷ ጠረጠረች፣ አሁን ልትመለስ ነው ምናምን የሚል ማለት ነው። ከዛም በኋላ የሆነች ጓደኛ አለችኝ፣ በቋንቋ እንግባባም። እሷ ትግረኛ ነው የምታወራው፣ እኔ አማርኛና ኦሮምኛ ነው የምችለው፣ በአረብኛ ነው የምናወራው ማለት ነው። ለሷ መከሪያት ትላታለች። እናቱ የሱ እናት ቤት ነው የምትሰራውና ለሷ መከሪያት ትልና ለሷ ትነግራታለች። እሷ ግን በእነሱ ፊት ሙስሊም ናት። እነሱ ግን ከሌሉ መጽሐፍ ቅዱስ ከስልክ ላይ ዳውንሎድ አድርጋ ስልክ ላይ መጽሐፍ ቅዱስ ነው የምታነበው። ከዛ ስታነብ ስላየዋት 1 ቀን ምን አልኳት፣ እኔ እንደሆን ሰልም ያለው እና የስላሴ የመድኃኔዓለም የማርያም ስዕል አለኝ ቦርሴ ውስጥ ማለት ነው። እቺ ቦርሳ ውስጥ ከገንዘብ ጋር የምትያዘዋ እሷ አለችኝና እሷን ልስጥሽ አልኳት። ለምን እንግዲህ ሙስሊም እንደሆነች አውቃለሁ፣ ግን ትለኛለች እኔ በእነሱ ፊት ነው እንጂ በውስጥ እኮ አልሰለምኩም ስለምትለኝ በቃ እኔ ደግነቴን ሩህሩህነቴን ውሰጁ አልኳት።
ለምን ሴትዮዋም አንደኛ ካየች ተጽዕኖ ታደርስብኛለች ብዬ ስላት ከዛ እሷ እሺ ትልና ዝም ትለኝና ከዛ የቆየነውን አልቆየን ቆይተን ከዛ ሴትዮዋ የሆነ በቃ ስገጅ ትለኛለች። ስለ ቁርአን ቁጭ ብላ ታስተምረኛለች። እንግዲህ ያንን እሷ የምትለውን ካላነበብኩኝ ትመታኛለች። እንዴት አንቺ አይገባሽም ብላ ትሰድበኝና ትመታኛለች። እንደዛ እያል ከዛ መከ ወሰደችኝ እዩ አለችኝ። እናንተ የምታመልኩት በሰው ነው፣ እናንተ የምታመልኩ በሶስት አምላክ ነው፣ ግን እኛ የምናመልከው እንደዚህ ነው ብላ መከ በሞላ አሳየችኝ። እሷ ዑምራን ሄደችው፣ እኔም ገባሁኝ። እነሱ የሚያደርጉትን ስነ ስርዓት ሁሉ ፈጸምኩኝ። ከዛ ያው ስዞርም ዞራለው እንደዛ እያልኩ አሁንም በአመቱም ያው ቆየን። 2 አመት ሆነኝ በእስልምና ውስጥ 2 አመት ሆነኝ። በሶስተኛው አመትም እንደዛ ወሰደችኝ። ከዛም በኋላ ልጅቷ ሌላ ሰራተኛ ሊመጣ ነበርች፣ የትግሬዋ ልጅ ማለት ነው። ከዛ ምንድነው የምታረገው? ሌላ ሰራተኛ ሊመጣ ሲል ራሷን በጣም በእነሱ ፊት ራሷን ታዋድዳለችና እኔ ሰው ካለሽ ከኢትዮጵያ አንጪ ተባልኩኝ። ከዛ እሺ ብዬ ያው ብዙ ልጆች ከኢትዮጵያ መምጣት ስለሚፈልጉ እሺ ብዬ ሌላ ሰው ላስመጣ። እኔም ደልቶኝ አይደለም ግን በዛው መሃል ውስጥ ሰው ላስመጣ እና እየተደበደብኩ ምናምን ነው የምኖረውና በዛ ውስጥ ሰው ላስመጣ ስል ከዛ ልጅቷ አታምጪ እኔ ተቀመጣለሁ አለች። እሷ ግን እንትናት እንደዚህ ህገወጥ ናት ማለት ነውና እነሱ ደግሞ በሳውዲ ህገወጥ ሰው በጣም ያው እንትን ይላሉና ከዛ በጣም ይወዱኛል። የሱ ቤተሰቦች በጣም ይወዱኛል፣ የሱ ወንድሞች በጣም ይወዱኛል። 3 ቤት ሁሉ ነው ሄጄ የምሰራው። ደከመኝ ሰለቸኝ አልልም። በቃ እንዴት ትንሽ ሆነሽ እንደዚህ ትሰሪያለሽ ይሉኛል። ያው በስራም ስላደኩ ዝም ብዬ ሰራለሁኝ። ያው ጊፍት ይሰጠኛል። የሰለምኩ ጊዜም ጊፍት ተሰጥቶኛል። ከዛ ወዲም በቃ አመት በዓል ኢድ ሲደርስ ረመዳን ሲደርስ ጊፍት ይሰጠኛል። ለምን ይሄ ሁሉ በቃ ስለሰለምኩ ነው። እና በፊት ግን ከምንም አልቆጠርም ነበር። መጀመሪያ ሲሄድ ግን ረመዳን ላይ ነው የሄድኩት። ምንም አልተሰጠኝም። ለልጅቷ ግን ሲሰጣት ነበር። ከዛ ግን እኔ ከሰለምኩ ወዲህ ጊፍት ይሰጠኝ ጀመረ። ብር፣ ወርቅ በቃ ሁሉም ነገር ይሰጠኛል። በጣም ይወዱኛል። በዛ ላይ ደግሞ ሰራለሁኝ። ከዛ እንደዛ እያልኩኝ ያው 3ኛ አመት ሆነኝ። አሁን መከም ሄድኩ። አሁንም 2ኛ ሄድኩ። ከዛ መዲና ደግሞ ዝያራ ተብሎ መዲናም ሄድኩ። ውስጥም ገባሁኝ። በቃ ውስጤ መጠራጠር ጀመረ ይሄን ጊዜ ማለት ነው። ከዛ ድንጋዩንም አየሁኝ። ያንን ጥቁሩን ካባ ሂጂ ሳሚ፣ እሱ ስስሚ ነው ገነትን የምትወርሺው፣ የውመል ቂያማ ትጠየቂያለሽ፣ ስመሻል ወይ ተብዬ ሄድኩ። ሳምኩኝ። ከዛ ደግሞ እንደ ክፍት ነገር አለው እዛ ውስጥም እጅሽ ስደጂና ከጀነት የተወረወረ ድንጋይ ያላሉኝ። እኔ እሱ ላይም አልደረስኩኝም። ህዝብ በጣም እዛ እሱን ለመንካት ስለሚል እና ሽቶ ሰው ማርያምን ከወደደ የሚያጣው ነገር የለም። መጥላት ካለብን የእናታቸውን ፍቅር ጨምረን መጸለይ ካለብን ደግሞ እሷ ነው። በኃጢአት የመለለውን ህይወታችን ሊጣፍጥ የሚችለው ጤንተስ ማርያም በልቡናችን ያደረች እንደሆነ ነው። እሷ ስታልብን መላለው ንቀል እያለ ይጠፋል። መላለውን ህይወታችን መላለውን ኃጢአታችን በእናት በጣፈጠው ስሟ ነቅሎ ይጣል መድኃኒዓለም። እመቤቴ ማርያም እመቤቴ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ። አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም ይድረስሽ ሰላምታ።